ቡና ላይ አረቄን በመጨመር ብቻ ብዙ ሰው በቤቱ የሚቸገረውን ችግር በቀላሉ በመፍታት አኗኗሩን 10 እጥፍ ማሻሻል እንደሚቻል ያውቃሉ? የማታውቁት ከሆነ እንግዲያውስ ይህንን አስገራሚና ቀለል ያለ የአኗኗር ዘዴን አሳያችኋለሁ። ተከታተሉኝ። መጀመሪያ 2 ማንኪያ ደቃቅ ቡናን ወደ ሳህን እንጨምራለን። በመቀጠልም የዚህን ያህል አረቄን ወይም አልኮልን እንጨምርበታለን። እመኑኝ ይህንን ቀለል ያለ የአኗኗር ዘዴን ካወቃችሁ በኋላ ላላስፈላጊ ወጪ ላትዳረጉ ትችላላችሁ። ቀጥሎም እንዲያደርገን ውህዱን በደንብ ከበጠበጥን በኋላ የምታዩትን ያህል ደቃቅ ቅርንፉድን ላዩ ላይ እንጨምርበታለን። ከዚያን ውህዱ ወደ ማጥለያ በመጨመር በዚህ መልኩ እናጣረዋለን። ከመቀጠለ በፊት ይህንን ቪዲዮ ከየትኛው ከተማ እያያችሁ እንደሆነ ኮመንት ላይ ጻፉልኝ። በመቀጠልም እንደዚህ አይነቱን የመርጫ ዕቃን በማዘጋጀት ውህዱን እንጨምርበታለን። ከዚያን ይህንን ውህድ ወስዳችሁ በረሮና ቢንቢ የሚያስቸግሩበት ቦታ ላይ በመርጨት ቤታችሁን ካላስፈላጊ ነፍሳት በቀላል ወጪ መከላከል ትችላላችሁ። መረጃው ጠቃሚ ሆኖ ካገኛችሁት ፎሎ ማድረግና ለጓደኞቻችሁ ሼር ማድረግ እንዳይረሳ። አመሰግናለሁ።